ሄሎ ሃይ ሰላም ጤና ይስጥልኝ። ጤና ይስጥልኝ። ሞጣ አበሻ ነሽ? ሰላም ደህና ነህ? ደህና። ከየት ነው? እኔ ከኢትዮጵያ ነው። ከኢትዮጵያ። መልካም ቆንጆ ሴት በምሽት ገባች። ሰላም በእኛ ምሽት ነው። እየነጋ ነው እናንተ ጋር? አዎ። አፈር ልብላልሽ የኔ አበባ። ቀጥይ እስኪ። ማን ነው ስምሽ? እኔ ሊያ እባላለሁ። ያው አድናቂ ስለሆንኩ ነው የገባው። እንትን ነው ይሄ በሾርት ነው በቅጽል ስም ነው ሊያ? አይደለም። እድሜሽ ስንት ነው? 15 15 እንዴ እንዴት ታዲያ ቲክታክ ላይ ገባሽ? በፌክ እድሜ ነው። 15 ነሽ? እውነትሽን ነው? አይመስለኝም። ስንት መስላለሁ? 21 21 ኧረ ተው ሞጣ እያታዳላ እንጂ እድሜ ላይ ስንት ነች? 18 በቃ እንዳልከው ይሁን። እሺ ኖ ኖ ኖ እውነተኛው ስምሽ ስንት ነው? እኔ 21 ነኝ። ኖ ኖ ኖ አይ እውነተኛውን ተናገሪ፣ ችግር የለውም። 21 እኔ አያገባኝም። እኔ እድሜሽ የራስሽ ነው፣ ግን ቆንጅዬ ልጅ ነሽ በጣም። አገባሽ? አላገባሁም። ለጫራታው ምናልባት ከታች ዲያስፖራዎች የሚመለከቱ ይመስለኛል። ይህን አጋጣሚ አንቺም ብትጠቀሚ ብዬ ነው። በነፃ እነ ሰይፉ ፋንታውን በሚሊዮን ነው የሚጠይቁሽ መተሽ ለመተዋወቅ። እኛ ጋር ግን ነፃ ነው። ኧረ ተው ነፃ ነው። ይሄው አናስከፍልም እኮ እንደውም ጊፍት ሰጠን ምናምን እኮ ነው። አዎ ኢትዮጵያ ላለ ሰው ጊፍት ትሰጣላችሁ። ይሄው ጊፍት እየሰጡ አይደለ? ጊፍት ስጧት ጋይስ። ሰላም ብያለሁ። ትምህርት ቤት እየሄድሽ ነው ወይስ ጨርሰሻል? አይ ትምህርት ቤት እየሄድኩ ነው። ምንድን ነው የምትማሪው? ያው ነርሲንግ ነው። አሜሪካ ትመስያለሽ፣ ግን የኢትዮጵያ ሰው አትመስል። ፎሎ አድርጊ ደግሞ ፔጁን። ፎሎ እኮ አድርገህ አትመልስም ብዙ ጊዜ። አይ እኮ አዲስ ነው። ፎሎ ባክ አድርጊያለሁ። አሜሪካ ነው የምትኖሪው? አይደለም። አይመስለኝም። ለምን እንደዛ አልክ? ውጭ ነው የምትኖሪው የሚመስለኝ። አይደለም። እስኪ አንዴ ወደዚህ ወንበሩን አንሸራችሁ እስኪ፣ ከኋላ ያለው ግድግዳ ላይ ነው። ሁልጊዜ ፎሎ ሳደርግ ለምንድን ነው የማትመልስልኝ? ይሄው ግድግዳዬ። ምን ከግድግዳው አሜሪካ እና ኢትዮጵያ አይታወቅም? አዎ አዎ። እስኪ መስኮቱን አሳይኝ። መስኮት የለውም። የለውም መስኮት? እውነቷን ነው። ኢትዮጵያ ናት፣ ኢትዮጵያ ናት። መስኮት ከሌለው ኢትዮጵያ ናት። እሺ ለማንኛውም ቀጥይ እስኪ። ስምሽ ማን ነው? ሊያ ነው ያልሽኝ? አዎ። አሃ በጣም ጥሩ። ብሔርሽ ምንድን ነው? ብሔራዊ ማንነትሽ? ብሔራዊ ማንነቴ ኢትዮጵያዊ ነው። ብሔራዊ ስማ አገር ነው። ኢትዮጵያ እኮ አገር ነው። እኔ አላውቀውም። ትግሬ ነሽ? አማራ ነሽ? የኦሮሞ ልጅ ነሽ? ወላይታ ነሽ? ሁሉንም ያካትታል። ምን እና ምን ነሽ? ትግሬ፣ ጉራጌ። ውሸት ነው፣ ውሸት ነው፣ ውሸቷን ነው፣ ውሸቷን ነው። እሺ ምንድን ነኝ አንተ? አይ ውሸቷን ነው፣ ውሸቷን ነው። እሺ ሞጣዬ አንተ ተናገር። እኔ ምንድን ነኝ? ኧረ እኔማ ምን አውቃለሁ። አባትሽን ነው እንጂ መጠየቅ ያለብሽ ወይ እናትሽን። አባትሽም አይታመኑም። እናትሽን ነው። እናትሽን እመኚ። ምክንያቱም 9 ወር በማህፀናቸው ውስጥ በእናትሽ ስለተኛሽ እናትሽ ነው የሚያውቁ። እኔ አባትሽን ምን ጠይቂ አልፈቅድልሽ። እናትሽን ጠይቂ። እንዴ አባት አይጠየቅም? አባት እምነት ነው፣ እናት ግን እውነት ነች። እኔ በማንነቴ አላፍርም። ተሻፈሽ። ለምን መሰለሽ? አባት እምነት ነው አይደለም? አዎ። እናት ግን እውነት ነች። ለምን? እናት 9 ወር ከ5 ቀን ወይ 9 ወር አርግዛለች። 4 ዓመት 2 ዓመት ምናምን አዝላለች። 4 ዓመት አጥታለች። ገላሽን እያጠበች ምናምን ፀጉርሽ እየሰራች እሽሩሩ እያለች በፎጣም ሆነ ባንቀልባ ታዝለሽ አድገሻል። አባትሽ ግን አላረገዘሽም። ምናልባት አስረግዟል ነው የሚባለው። እና ሲያስረግዝ አናውቅም። እምነት ነው። አባት እምነት ነው። አባት እንዴት ነው? በሱ አይሄድም ዘር አይሄዳል። እሱማ እውነተኛው አባትሽ ከታወቀማ 50% ትሄጃለሽ። አንቺማ ጋላ ነሽ። ልሁና ጋላም ሰው ነው። ሁሉም ሰው ነው። ማን ነው ጋላ የሚለው? እናትየው። አይ ዝም ብሎ ነው። ጋላ እኮ ማለትና ስድብ አይደለም። አንቀጥቅጦ አሁን ቤተመንግስት ያለ ነው አይደል? አሁን እኮ ቤተመንግስት ያለ ብሔር ነው።
ስለዚህ ሰዎች እንደ ስድብ አትጠቀሙ። እንደነ አንዳንድ ዮኒ ማናቸው ሲሉ ሰምቻለሁ። እንደነ ቹቹ ጋላ ማለት እንደ ሌጂቲሜት እያደረግን ታሪኩን አንስተን ለመናገር እንጂ በእውነቱ ባሪያም ሊሆን አይችልም፣ ግማታም ሊሆን አይችልም። አማራም እንደዚያው። ዞሮ ዞሮ እንደ ስድብ የምታደርጉ ሰዎች እኛ ሚዲያ ላይ አንፈቅድላችሁ። ሌጂቲሜት አድርጋችሁ ግን ታሪክን አንስታችሁ መናገር ትችላላችሁ። ግን እንደ ቆሻሻ እንደምን ቆሻሻ ቢሆን ቤተ መንግስት ይኖር ነበር፣ ይገዛ ነበር። ደርግ ኦሮሞ ነው፣ አሁንም ኦሮሞ ነው። ሁሉም ከፍተኛ ስልጣን ይዘዋል። ስለዚህ ማለቃቀሻ ነው። እነዚህ አሁን እንዲህ አይነት እንደ ስድብ የሚቆጥሩ ሰዎች ካላችሁ ይሄን ነገር አልቅሳቸዋል፣ ወርዳቸዋል፣ በቃ ተሸንፋቸዋል። ሮዚ የ10 ዓመት ፍቅረኛህን አስታወስካት? አዎ። እና እሷኛ ጋር ቀርባ ስላላችሁ ፍቅር ላንተ ያላትንም መልዕክት አስተላልፋ ነበር። በጣም ብዙ ሰው ጓጉቶ እየጠበቀ ነው በእውነት። ያንተን ነው ምን መሰለሽ አጋጣሚ ሆነው ኔትወርክ የሌለበት ቦታ ነው እና በዛ ነው እና ስልክ ምናምን ላይ ነው አጋጣሚ አሁንላችሁ ማለት ነው የሆነ ልጅ ነው እንደዚህ ብሎኝ ራሱ የሱ ድምጽ ነው። ጌታን እሱ ነው። እውነት እናቴ ተሙት እሱ ነው። ውስጤን አንዘፈዘፈው ራሱ ነው የኔ ማር እንስማሽ ኦኬ። ፕሮግራሙን ግን አይተኸዋል? ያስተላለፈችውን መልዕክት አላየኸውም? ኢንተርኔት ያለበት ቦታ አለ። ኢንተርኔት ያለበት ቦታ አለ። አይ የለም፣ እዚህ አካባቢ አሁን ያለሁበት አካባቢ የለም። ኦኬ። እና ቴክስት የጻፈችልህስ ምናምን አየኸው? እሱን አንብበዋል? ምንም ያየሁት ነገር የለም። አይበሳሽም ምናምን አስቸጋሪ ነው በጣም። ምን ልበልሽ? ኦኬ። አሁን ኢንተርኔት የምታገኝበት እንዴት ታገኘሽ? ይገርሞኛል። ኦኬ። ኢንተርኔት የምታገኝበት ቦታ የለም? ከተማ ስወጣ። መቼ ነው ከተማ የምትወጣው? በቅርቡ ትወጣለህ? አላወቅኩም ማለት ለገና ምናምን ለገና እና እስኪ ማለት እንደምንም ብለህ ኢንተርኔት የምታገኝበት ነገር ለ5 ደቂቃም እንኳን ብትሞክር ደስ ይለናል። ብትሞክር እንግዲህ ከቻልኩ እሞክራለሁ። ግን ያለሁበት ቦታ ነው የእውነት መመለሽ አሁን እንደዚህ ሆኜ ኮራሽ ራሱ እንዴት እንደሰራ ታላቅም አይነዛል። ግን እስኪ አንድ ጥያቄ ልጠይቅህ። በጣም ነው የገረመን የ10 ዓመት ፍቅራችሁ 10 ዓመት ሙሉ በስልክ ማውራት ምን ያክል ብትወዳት ነው ግን? ይህንን መመለስ አይከብድም ማለት እንዴት እንደሆነ ታውቂያለሽ? ገና አይገጥም ምናምን ማለት በጣም በጣም እሺ። እና በጣም ነው የምናመሰግነው። ስልክህ አሁን ደግሜ ብደውልልህ ከ10 ደቂቃ በኋላ ምናምን ይሰራል? ኧረ አይሰራም። አሁን ራሱ ማለት ነው ይህ መኪና እየጠበቀ ይህ ያወራ ማለት ለመናገር ልንገባ ማለት ነው ሳይት እና ልንገባ መኪና እየጠበቀኝ እና ቆይ አንዴ ላውራ ምናምን ብዬ ነው። እሺ 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 አበበ እንደውላለን፣ ደጋግመን ሞክራለን። አንተም ደውልልን። እሺ 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 እሺ። ድምፁ ግን እሱ ነው። ጌታ ምስክሬ ነው። መድየን ሲላሰማ መበዳለም ነው የሚብለው። በቃ እሱ ራሱ ነው። ነገ እኮ የሚታይ ነገር ነው። ፍፄ አንተን ሚዲያ እኔ በዚህ ልክ እንትን ልል አይደለም የምትል ሚዲያ እኮ ዘላቂ ስራ ነው የሚሰራው አይደል እንዴ? አሁን ራሱ ውስጤ የምነግርህን ነገር አላውቅም። እኔ አቅም አለኝ ብዬ ወጣሁኝ እንጂ የሆነ ነገር ቢለኝ አላውቅም። ድምፁን ሰማ ራሱ እንትን ብሎኛል ማለት እኔ ሁለታችንም የኖርንበትን ህይወት መቼስ ቦታ ነው እና በዛ ነው እና ስልክ ምናምን ላይ ነው ጋዳቢ አሁን ራሱ ማለት ነው የሆነ ልጅ ነው እንደዚህ ብሎኝ ራሱ የሱ ድምጽ ነው። ጌታን እሱ ነው። እውነት እናቴ ተሙት እሱ ነው። ውስጤን አንዘፈዘፈው ራሱ ነው የኔ ማር እንስማሽ ኦኬ። ፕሮግራሙን ግን አይተኸዋል? ያስተላለፈችውን መልዕክት አላየኸውም? ኢንተርኔት ያለበት ቦታ አለ። ኢንተርኔት ያለበት ቦታ አለ። አይ የለም፣ እዚህ አካባቢ አሁን ያለሁበት አካባቢ የለም። ኦኬ። እና ቴክስት የጻፈችልህስ ምናምን አየኸው? እሱን አንብበዋል? ምንም ያየሁት የት ስቴት? ላስ ቬጋስ። ኦኬ ቬጋስ። ስንት ዓመትሽ ነው?
30 ዓመት ሊሞላኝ ነው ኖቬምበር ሲመጣ። ኦኬ 29 እንበለው እስከዛ። አይ 30 ቢል ካልበለው ኦልሬዲ አንድ ወር ኦኬ ስለደረስ። ኦኬ ቁመትሽ ስንት ነው? 185 ሜትር ከ85? ረጅም ነሽ? በጣም ረጅም። ይሉክ ረጅም ግን ስትቀመጪ አንዳንድ ሰው እኔ አሁን እግሬ ረጅም ስለሆነ ግን ሜትር ከ85 አይደለሁም አጭር ነኝ። ከዛ እሺ ሃይማኖትሽ እሳ? ኦርቶዶክስ። ኦኬ ስራሽ ምንድን ነው? ድራይቨር፣ የታክሲ ሹፌር። ኦኬ ልጆች አሉሽ? አግብተሽ ታውቂያለሽ ከዚህ በፊት? አግብቼ አውቃለሁ። ልጅ አለሽ? ኦኬ ኦኬ። እሺ የምትፈልጊው አይነት ሰው ከሃይማኖቱን ጀምር። ኦርቶዶክስ። እድሜውስ? 38 እስከ 40። ከ38 እስከ 40። የት ስቴት ኬት ቦታ ቢሆን ደስ ይልሻል? የአሜሪካ ሰው አልፈልግም። ኢትዮጵያ። ከአሜሪካ ሰው እንደዚህ ሰልችቶሻል? ኧረ ገና እኔ 2 ዓመት አልሞላኝ። እየሰደቡኝ ነው። ምን አድርጌያችሁ ነው የሚሰድቡኝ? ትጂ you know what okay I think moderator comment off አድርገዋል። ይታይሻል? ኮሜንት አሁን አይታይም። በቅሎ ምናምን ብለው ይሰድቡኛል። ዝም በያቸው። ሞዴሬተሮች ብሎክ አድርጓቸው። እንደዛ ብለው የሚሳደቡትን እኔ ቤት ስትመጡ ሪስፔክትፉል ላቪንግ ካልሆናችሁ አትምጡ እዚህ ቤት ፕሊዝ። እኛ we trying to find people love relationship ምናምን እንትን ኮሜንቱን አጥፍተውታል። ኤኒዌይስ እሺ ከኢትዮጵያ እድሜ ከ38 እስከ ከኢትዮጵያ። እሺ የተማረ ስራ ያለው what's your እንትን ማለት የምትፈልገው? ምንም እኔም እንዲሉኝ ነው 40 ሊሞላኝ ነው አንቺን በቅሎ ካሉሽ እኔ እንጃ ነኝ። ዝም በያቸው ባለየው። እሺ እንትንሳ ማለት አቋሙ ምናምን እኔ አሁን ለምሳሌ ዳርክ ስኪን ሰው ደስ ይለኛል። ዳርክ ስኪን ወንድ፣ ላይት ስኪን አልወድም። ሶ ኢት ዲፔንድስ ገባሽ? ምን አይነት ሰው ይመችሻል አንቺ? ቦርጫም ሰው አልወድም። ኦኬ ኤክሰርሳይዝ የሚያደርግ ሰውነቱ የሚያምራል። ሰውነቱ የሚያምር ደረቱ ሰፋ ያለ ያው ምርጫ ይከለከለ። ኧረ መብትሽ ነው። ደረቱ ሌላ የምትጨምሪው አለ? ሌላ ጸባይ ያለው ጸባይ ካለው በብዙ ነገር ይገዛኛል። ጸባይ ያለው ኦኬ። ኢትዮጵያ ያላችሁ ሄለን ቬጋስ 30 ዓመቷ ነው። ድራይቨር ናት። ሜትር ከ85 ረጅም ናት። ሞዴል ኦርቶዶክስ እምነት ተከታይ ናት። አግብታ ታውቃለች ግን ልጅ የላትም። የምትፈልገው ከ38 እስከ 40 ኢትዮጵያ የሚኖር ኢትዮጵያ ብቻ። ሌላ ካናዳ ምናምን አትፈልግም? እስራኤልም አልፈልግም። ኢትዮጵያ ብቻ ኦኬ። ኢትዮጵያ የምትኖር ምንም የሆነ ማለት ስራው ኤክሰርሳይዝ የሚያደርግን ሰውነቱ ደረቱ የሚያምር ደረቱ ሰፋ ያለ ምርጫዋ ነው። ቁመቱስ ረጅም ቁመቱ ረጅም እና በደንብ ጸባይ ያለው ረጅም። ኢትዮጵያ ያላችሁ ካላችሁ እንትን በሉ። ኦኬ where do you live? America, Colorado. Yeah, I know America, but the state. Yeah. What do you do for living? Truck driver. Okay. Daniel 35, Colorado, truck driver. What's your religion? Christian. Okay. Do you have kids or wife? I mean, have you been married? Never. No. Okay. What's your height? What's your height? 167. 169. Okay.
Oh, 169 meter ከ60 I'm tall, you know. Yeah, you tall. But 169? No, 179. 179. Okay, I'm like, that's short. Okay. Okay, what you looking for? Like, Haimanota, let's start with her religion. Orthodox. Okay. Anta Orthodox na? Yeah. Okay. Do you want wife from Ethiopia? Yeah, Eritrea, Ethiopia, Habasha. Yeah. No. The girl who lives in Ethiopia. There was a beautiful girl, like she's like 20 something, but she wants serious people. Like she's very tall, Manamin. Yeah. But she live in Addis though. I mean, not Addis. What is that? Metara, like outside of Addis Ababa. Around Addis Ababa, yeah, in Addis Ababa, yeah. Hey, Salam, Helen, can you request me if you're here? She's very beautiful. She's a model, I swear. Okay. Give it, Belia. Give. He's 35, and then he's Sirallo. Salam. Helen. Let me see Guadengan. Oh, he's cute too. But you're very cute. Better than him. Yeah? Thank you. Give it, Belia. Where did she go, man? Helen, can you write one? And Tafi. አንድ ጻፍ በሊያ ሄለን አንድ ጻፍ አንድ ሄሊ አንቺን አይደለም ሄለን ኢትዮጵያ የምትኖረው አንድ ጻፊ ኢትዮጵያ የምትኖሪው ሄለን ጠፊያ she's very beautiful ሄለን አማ ከኢትዮጵያ ነው የምትፈልጊው ከዚህ አትፈልጊም ማለት where is ሄለን where is she what the fuck where is Helen you know what let me add Helen from Vegas though the main side hey that's Helen she's model this one is Helen ቲጂ እኔ አሜሪካ ያለው እንዳልፈልግም እኮ ይሻለው ኢትዮጵያ አይ ኖ ለዛ አንድ ጽጽፊ ልናግርሽ ብዬ ነው አንቺ አይደለሽም ብዬ እሺ እኔ ቆንጆ አመሰግናለሁ ሄለን አንቺ ኢትዮጵያ ነው ወጣች ማለት ነው በጣም she's so beautiful anyway okay what is ልጠይቅ እድሜዋ ስንት ነው ምን ነው ምን ለሴት ለእድሜዋ የምትፈልገው your age preference 31 29 28 it's okay 28 to 30 አንቺ እድልሽን ዘጋሽ እሺ man where is she is going okay dahab nahi give dahab መጣ what's up hi dahab እንዴት ነሽ ሰላም ነው ቪዲዮ አብሪ እስቲ እሺ አልጋ ላይ ነኝ ግን እንትን አይደለም ችግር የለም ቪዲዮ ክፈት በልያ ችግር የለም it's okay ማሬ አልጋ ላይ አይደለም ምንም ብትሆኚ you cute okay you beautiful they say he's playing no he's not playing he wants to meet I'm not playing oh hey Gonje how are you salam no where you calling from I'm from United States too የት አካባቢ ነሽ Texas Dallas Texas okay hey you want to match with her or with other girl no she's beautiful she's okay okay do you want she's speak Tigrinya too I speak Tigrinya yes yeah it's nice follow me please follow me ፎሎ አርጊው ፎሎ ተደራረጉና በውስጥ አውሩ ሄለን የስንት አመትሽ ናት ኖ ስምሽ ማን ነው አልሽ
እኔ ደሃብ ሄለንማ ከኔ በፊት የገባችው ናት። Oh yeah, Dahab. Trust me, I haven't. I'm like my head hurts. TG, by the way, I remember you back then in Instagram. You used to be my friend. Yeah, tell them I was famous before TikTok. Yeah, anyway, before TikTok, I used to. I follow you already. እሺ ፎሎ ተደራረጉ። ስሟ ዳብ ነው። ስንት አመትሽ ነው ዳብዬ? 28. ኦኬ የት ነው የምትኖሪው? ቴክሳስ። ዳላስ ነው ያው ቴክሳስ ዳላስ። ዳላስ ነው ያ አም ኮሎራዶ። You're in Dallas too? Oh, Colorado. No, he's in Colorado. Okay. ኦኬ ፎሎ ተደራረጉና በውስጥ አውሩ። እሺ